እና ይሄ መልአክ ዮሐንስ ራእይ ላይ ካለው ፍጹም የተለየ ነው። አይመሳሰልም። መልኩ የዚህ እንደ መብረቅ ነው። የኢየሱስ በኃይል እንደሚያበራ እንደ ፀሐይ ነው። ይሄ ድምፁ እንደ ብዙ ሕዝብ ድምፅ ነው። የኢየሱስ ግን እንደ ብዙ ውሃዎች ድምፅ ነው። ይሄኛው እነዚህ ናቸው እና የዚህኛው ደግሞ ሰውነቱ የዚህ መልአክ እንደ ቢረሌ ነው እና ቢረሌ የሚባለው ማዕድን የሚመስል ነው ከለሩ ማለት ነው። እስቲ ይህን የሚመስል ደግሞ ሌላ መልአክ ይህ መልአክ ምን አይነት መልአክ እንደሆነ እንለይ። ስለዚህ የመልአክና የኢየሱስ መልክ የተለያየ መሆኑን ማወቅ እንችላለን ማለት ነው። ስለዚህ ይህ መልአክስ የትኛው ምን አይነት መልአክ ነው? ምክንያቱም መላእክቶች ብዙ አይነት መልአኮች ነው ያሉት። እነ ሱራፌል አሉ፣ እነ ኪሩቤል አሉ። ደግሞ ለሰዎች ብዙ ጊዜ የተገለጡ የሚታዩ የሰው ቅርጽ ያላቸው የሚመስሉ መላእክቶች አሉ። ዮሐንስ ራእይ ላይ ያየናቸው በጣም ለየት ለየት ያሉ እንስሶችም ደግሞ መልክ ያላቸው አሉ። ስለዚህ እንመልከት እስቲ ይህን ነገር። ትንቢተ ዳንኤል ምዕራፍ 10 ከቁጥር 12 ከላይ ካነበብኩላችሁ ጋር የሚቀጥል ቁጥር 12። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብ ያስተውል ዘንድ ሰውነትም በአምላክ ፊት ይዋረድ ዘንድ ካደረግክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። እኔም ከፋርስ ነገስታት ጋር በዚያ ተውኩት። ነገር ግን በእውነት ጽሑፍ የተጻፈውን እነግራለሁ። በዚህም ነገር ከአለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም ይላል እና ይሄ መልአክ ዳንኤል ጸልዮ ነበር። የሆነ ትንቢት እንዲገለጽለት ጸልዮ ነበር እና ይሄ መልአክ ምን አለው? አንተ በጸለይክበት በመጀመሪያው ቀን ከእግዚአብሔር ዘንድ መልስ መጥቶልህ ነበረ፣ ግን መልሱ እንዳላደርስልህ የፋርስ መንግስት አለቃ ከለከለኝ ይላል እና ምንድነው ይሄ አለቃ? ሴጣንም መላእክቶች አሉት ከሴጣን ጋር አብረው የወደቁት ማለት ነው እና ከእያንዳንዱ መንግስት ጀርባ መናፍስቶች እንዳሉ የዳንኤል ላይ መረዳት እንችላለን እና አንድ መንፈስ አንድ መልአክ ነው ያቆመው እንዳይመጣ ወደ ታች እንዳይወርድ ማለት ነው እና እሱ ወደ ታች እንዲወርድ ሚካኤል መጥቶ በሱ ፋንታ ከዚህኛው ከፋርስ መንግስት አለቃ ከሆነው መንፈስ ጋር ሲዋጋ ነው ይሄኛው ደግሞ ወደ ታች መውረድ የቻለው ማለት ነው። ስለዚህ ይሄ ኢየሱስ አይደለም። ምክንያቱም አንደኛ ይሄ የሴጣን አለቃ ከሴጣን ጋር የወደቀ መልአክ ተገዳድሮታል። ምክንያቱም አቆይቶታል፣ ለ21 ቀን እንዳይንቀሳቀስ አድርጎ አቆይቶታል። እንዲሁም አልፎ መምጣት የቻለውም ሚካኤል መጥቶ ስላገዘው ነው እንጂ አይችልም ነበር ማለት ነው። ማለፍ ከአቅሙ በላይ ሆኖ ሲሆን ተመጣጣኝ ነገር ናቸው ማለት ነው ሁለቱ። ስለዚህ ይሄ ኢየሱስ ሊሆን አይችልም። ምክንያቱም ኢየሱስ ኃያል አምላክ ነው። ምንም እሱን የሚያቆመው እሱን የሚገዳደረው በመንገዱ ሊቆም የሚችል ኃይል የለም። ስለዚህ ይህ መልአክ እንጂ ኢየሱስ አለመሆኑ መረዳት እንችላለን። ትንቢተ ዳንኤል ላይ ያለው ማለት ነው። ከመልኩ በስተጨማሪ ልክ አሁን ባየነው መሰረት በብርታትም አነስ ያለ ነው ማለት ነው። ስለዚህ ይሄ መልአክ ነው፣ ከሚካኤልም ያነሰ ነው ይህ መልአክ ማለት ነው። እንኳን ኢየሱስ ሊሆን ማለት ነው። እዚህ ጋር ደግሞ እንዲሁም ወረድ በደንብ ጠለቅ ብለን እነዚሁም ላይ ደግሞ ብናነበው እኔም በግሪክ ጊዜ ደግሞ አበረታውና አጸናው ዘንድ ከሱ ጋር ነበርኩኝ ይላል። ስለዚህ ሚካኤልም ደግሞ ከዚህኛው መልአክ ይሻላል፣ ግን እሱም ደግሞ እርዳታ ይፈልግ ነበር። ምክንያቱም ይሄኛው መልአክ ገብርኤል ሊሆን ይችላል፣ ገብርኤል ተብሎ አልተገለጸም። ግን ይሄኛው መልአክም ሊቋቋመው አልቻለም። ሚካኤልን ደግሞ ለአበረታውና አጸናው ዘንድ ከሱ ጋር ነበርኩ የሚልበት ክፍል አለ እዛው ትንቢተ ዳንኤል ላይ ምዕራፍ 10 ላይ ማንበብ ትችላላችሁ። ስለዚህ ሚካኤልም ሆነ ማንኛውም